እኔ ኢትዮጵያ ምናልባትም የኔ ክርክር ነው ምናልባትም በአለም ላይ በተደጋጋሚ የተበየነ ሀገረ መንግስት ነው ሪዲፋይን የተደረገ ሀገረ መንግስት ነው ከዚህ በላይ ኢትዮጵያ ሪዲፋይን ለማድረግ መሞከር በጣም አደገኛ ይመስለኛል ለአጼ ዮሐንስ ኢትዮጵያን ወይም የዛኔዋን አቢሲኒያ በሃይማኖታዊት ሀገር አድርገው ለማዋቀር ሞከሩ ለዛ ነው ከትግራይ መተው አማርኛም መጠቀም ለሳቸው ኢት ዋዝ ኦኬ አጼ ምኒልክ ተቀበሉና ቋንቋ ጨመሩበት በሃይማኖት ላይ ስለዚህ ፕራይመሪሊ ክርስቲያን ሀገር የሆነች አማርኛ ተናጋሪ እና ደግሞ ግዛቷ በጣም የሰፋ አድርገው በየኗት አጼ ኃይለ ሥላሴ ኦልሞስት ያንኑ አጠናከረ መንግስቱ መጣና ሶሻሊስት ሪፐብሊክ አድርገው እንደገና በየናት ሶስተኛ ነው አራተኛ ነው አምስተኛ አሁን እንደምን በየናት እንደ ብሔሮች ፌዴሬሽን አሁን ከዚህ በኋላ ሌላ ብንጀምር ሀገሩ በጣም ቶርቸርድ ሆኗል አሁን ያለው የብሔሮች ፌዴሬሽን እንዴት ዲሞክራሲ ሆኖ ሁሉንም እንዲጠቅም ላይ ብንሰራ ይሻላል ከዚህ በኋላ ወደ ኋላ ብንመለስ ጋር ሰዓትን ብትጨርስም እዛው እንድትመልስ ስለፈለኩ ነው ኢትዮጵያ የብሔሮች ፌዴሬሽን ነች እንዴ yes in principle አሁን ያለው ህገ መንግስት ኢትዮጵያን ስቴት ኦፍ ኔሽንስ ነው ኢትዮጵያ የቀደም የጠራናቸው 9 ብሔሮች ብቻ ነው እንዲያላት እሱ ችግር የለም የብሔሮች ፌዴሬሽን ካለን ለኔ የሚገባኝ የብሔር ትንሽና ትልቅ የለው ስለዚህ ሁሉም ብሔር እኩል ክልል ተካፍሎ ከተመሰረተች የብሔሮች ፌዴሬሽን የሚለውን ለመቀበል አልቸገርም ችግር የለም አሁን ባለው ሁኔታ ግን የብሔሮች ፌዴሬሽን ነች ብሎ ማለት ይቻላል ወይ ይቻላል አዎ ነጥቤና ማስቀመጥ ይችላል ብሔሮች ቢያንስ በምክር ቤት ደረጃ የራሳቸው እንትን አላቸው አይደለ የህግ ሰዎች አላችሁ እዚህ ውስጥ ደቡብ ክልልም ቢሆን የብሔሮች ፌዴሬሽን አለ እዛው ውስጥ ለምሳሌ አሁን ደቡብ እኮ የብሔር ስም አይደለም 56 ብሔር አንድ ላይ አምጥተህ የተፈጠረ ነው ሶል እኔ አይዲያውን ነው ዲፋይን ማድረገው እንጂ ፌዴሬሽን ነው እኮ አይ ሴድ ፌዴሬሽን አልነበረም ሲጀመር ወንድሜ ብሎታል ዲሞክራሲ ስላልነበረ ፌዴሬሽን ካለ ዲሞክራሲ ሊቆይ ስለማይችል አልነበረም አይዲያውን ነው እኔ ዲፌንድ ማድረገው ስለዚህ ኢን ፕሪንሲፕል ይሄ the idea of defining Ethiopia as a state of nations not as a nation state የብሔሮች ፌዴሬሽን መሆን አለባት ነው ሐሳብ ገብቶኛል ስለዚህ በዛ ዲሞክራታይዝ ሆኖ ክልል መሆን የሚፈልጉ ብሔሮች ኦቨርሄድ ከቻሉ ለምንድን ነው የምንቃወመው ራሳቸው ማስተዳደር ገና 72 እንጠብቃለን ባንተ ሐሳብ ከሄድኩኝ እና በዚሁ ሐሳብ ነው ታንክ ዩ እንዲብራራ ነው ሆም ብዬ ነው ያነሳሁት ምክንያቱም ተመልካቾች በየቤታቸው ሆነው ጭንቅላታቸው ላይ የሚመጣ